አካባቢ ስደት ሀገር ላይ ኮንታክት ሲኖራችሁ ነው። ኦኬ በብር ሳይሆን ከዜሮ ተነስታችሁ ግን ስደት ሀገር ላይ ኮንታክት ከሌላችሁ የመላት ካስተመር ከሌላችሁ አትክፈቱ፣ ትከስራላችሁ። ለምን ብትሉ እኔ አሁን የከፈትኩት ሱቅ እናቴን በሳምንት አንድ ልብስ አይሸጥም አጋሪው ሲገዛ ማለት ነው። ግን ወደ ውጭ እልካለሁ። ወደ ውጭ በጣም ብዙ ከስተመር ስላለኝ ይገዙኛል። ውጭ ሆነውም ለቤተሰብ ሰርፕራይዝ አድርጉኝ ይሉኛል። ለምን እኔ ዱባይ ነጋዴ ስለነበርኩ ማለት ነው። ግን ከመዳብ ቤት ወጣችሁ መታችሁ እዚህ ልብስ ብትከፍቱ አይሸጥም። አሁን ከሱቁ አሁን ከፍቶ ነው የሚውል ልጅ እኔ ነኝ በቤቴ ውስጥ ቁጭ ብዬ በዋትስአፕ የሚሸጠው። ለምን ዱባይ ላይ ሰው ስለሚያውቀኝ የተለያየ ሀገር ላይ ልካለሁ። ልምዱ ከሌላችሁ አትክፈቱ። በኋላ ልብሱን እንኳን የሚረከባችሁ የለም። እና ሲቀጥል አንቺ መስራት ፈልጋለሁ ካልሽ ልንገርሽ፣ አሁን ብዙ ያልተበላበት ብዙ ሰው ያላወቀው የፕላስቲክ እቃዎች መሸጫ፣ ፕላስቲክ ሳህኖች፣ ማስታጠቢያዎች፣ ጆኮች ከነኩባያቸው፣ እነዚህ የቆሻሻ መያዣዎች፣ የልብስ ቆሻሻ፣ እነዚህን ከሰራሽ አዲስ አበባ ላይ ያዋጣሻል። የኔ ውድ አንደኛ እቃውን እዛው በቅርቡ በርካሽ ነው የምታገኘው። የተወሰነ አትርፈሽ በየቀኑ ሊሸጥ የሚችለው እሱ ነው። እሺ ውዴ፣ እሺ ካሙ ውዴ፣ ወይ መስኪ ስለ እንትን የሰፈሪ ሳህን ምናምን ማምረቻ ላይ እንትኖቹን ማምረቻ ኢትዮጵያ ላይ አለ የለም? ይሄን ነገር ታውቂያለሽ? ሰፈሪ ሳህን ምንድን ነው ደግሞ? ይሄ ሳህኖች እንትን የሚሉት የለም? ፕላስቲክ ስኳር መያዣ ምናምን አለ ውዴ። እንደሱ አይነት ስራ አሁን እንደዚህ ብዙ አሁን ቅድም 800 ሺህ ብር አለ ምናምን ላለችው እንደዚህ አይነት ስራ ብታጓጓም አዲስ አበባ እኮ ነገርኳት እኮ የፕላስቲክ ሳህኖች መሸጫ ማለት እኮ እሱን ነው። እንደሱ አይነት ነገሮችን እንደገና ደግሞ ይሄ ማምረቻውንና ብዙ ብር ነው የሚጠይቃት ውዴ። ወይ አለ እርግ ጠረጴዛ ላይ ምናምን የሚሰሩ አሉ እንደ ሳሙና እንደ ላርጎ ዕቃ በ5 ሊትር በ10 ሊትር የሚሸጥ እሱ ወደ ጉድጓዳ ዕቃ ተገልብጦ የሚደርቀው እሱ አሁን ሲከፈት ያዋጣል እኮ። ማምረቻ ማለት ነው ማለት ምን ነበር? ፋብሪካ ማለት ነው። ፋብሪካ አይደለም፣ በቃ ቤት ውስጥ የምትሰሪው ነው። ወደ እቃው ትገለብጫለሽ፣ ደቂቃ ትሰጪዋለሽ፣ ትቀምሚዋለሽ። መጀመሪያ እንደ ቀለም እንደምትቀቡ ታቋቁዋለሽ። ለምን እንደዚህ እንዳልኩ ታውቂያለሽ? ኢትዮጵያ ውስጥ አብዛኛው ጊዜ እንጀራ ሲሸጥ በፌስታል ከሚሸጥ የዚህ አይነት ማምረቻ ቢስፋፋ ኢትዮጵያ ላይ የተሻለ ነው በሚለው አቤት እንጀራ በፌስታል እንጂ በሱ አያዋጣም። የኔ ውድ አንቺ ደግሞ አበዛሽ። እቺ ሳህን እኮ 100 ብር ናት። እቺ 100 ብር ናት። እቺ ሳህን እኔ ላንቺ እንጀራ ገዛሽ ብዬ ለ100 ብር እንጀራ የ100 ብር ሳህን ልስጥሽ። አይነቱን እኮ አይደለም ሳይረሳሽ እንትን አለሚኒየም ተደርጎ የሚሰራው ገስቲር የገስቲሩ ሳህን እኮ ውድ ነው ሀቢብቲ። እሱስ ቢሆን ውድ እኮ ነው። ትልልቅ ሆቴሎች እሱን ነው የሚጠቀሙት። ግባቶች ከኢትዮጵያ የሉም፣ ከውጭ ነው የሚገቡት። የግስትር ለዛ ነው እኮ ኢትዮጵያ ውስጥ እሱን መስራት ይቻላል ወይ ነው ጥያቄ። ጋሞ ሀቢብቲ ትልልቅ ሬስቶራንቶች ራሱ እሱን የሚጠቀሙት ማለት ነው። አንድ ምግባቸው ከ400 ብር በታች ስላልሆነ ነው። በዛ ነው የሚያካክሱት ነገር እንደ 100 ብር የሚሸጥ ሰው ቤት ነው በሱ ቴስታኑ ራሱ ይሄ ባለአምስት ብር አያዋጣም ለምግብ። 5 ሊትር የሚሸጠው እንጂ ይሄ ቀምመው ወደ ዕቃ ገልብጠው ዕቃ የሚያረጉት ይሄ ምንድን ነው የሚባለው? ታኳኩቷልሽ እንደ ቀለም። ከዛ የራሱ የሆነ ዕቃ አለ። ሳህን ከፈለግ ሳህን እንደ ሴራሚክ የሚሆነው እሱ አሁን ቢከፈት ያው የእሱ ራሱ አሁን ሮኮበቶችን በዛ የፈንድሻ ሳህኖችን ሰርቪሶችን በሱ ቶክሲዮ ነው የሚባለው። ቶክሲዮ እሱም አሪፍ ነው፣ ግን እሱም አያዋጣም። እውነት ለመናገር ግብአቱና አንቺ አምረሽ መቀመሚያው አይመጣልም። ኢፖክሲዮ ፕሮግራም ላይ ስላላችሁ ነው ዘማት ችግር አለው። አይ ጥሩ ሀሳብ ነው። አንዱ ከአንዱ ልምድ መውሰድ ጥሩ ነው። አሁን 800 ሺህ አለኝ ያለችዋ ሀሳባ እዚህ ጋር አሁን የተቀበለችውን ሀሳብ ምናልባት ሌላ ቦታ ስትሄድ ደግሞ ሌላ ሀሳብ ልታገኝ አንዱ ሁሉንም አካክሳ የተመቻትን መውሰድ ትችላለች።
መሲ አልነበረችም እንዴ? ወጣች ወጣች፣ አሁን ወጣች። የእሷ ስልክ ደግሞ ድንገት ነው የሚነቅላት። አይ ጀረስ ነገር ጮኸ መሰለኝ ቤቷ ውስጥ ጀረስ። ወየ ሁሴን በነገራችን ላይ 200,000 ምናምን ያላችሁ አገር የመረራችሁ መጣችሁ ፋስት ፉድ ትችላላችሁ። አንዱች ነገር ምናምን ፋስት ፉድ ምንድን ነው? አትክልት ውዴ፣ አትክልት በጣም ብዙ ሰው የሚመላለስበት ቦታ ላይ ካልሆነ አዋጭ አይደለም አትክልት። ምክንያቱም ከ3 ቀን በላይ አንድ ነገር ለምሳሌ ቲማቲም ዛሬ ስታመጩ ያለው መልክና ነገ ላይ ሌላ ነው፣ ከነገ ወዲያ ሌላ ነው። በሶስተኛ ቀን በቃ እየተቀያየረ በሄደ ቁጥር ዋጋውም እየቀነሰ ይመጣል። ሰውም አይፈልገውም ፍሬሽ ካልሆነ። አትክልት ነገር ለመስራት የምታስቡ ሰዎች በጣም ግርግር ያለበት ቦታ መሆን አለበት። ለምሳሌ ያለሁበት ሀገር በጣም ነው የሚሸጠው አትክልት። እኔ አቅም ስለሌለኝ እንጂ የት አካባቢ ነሽ? ጂንካ ናት። ጂንካ ገንዘብን እንካ። ጂንካ ናት። በጣም ነው የሚሸጠው። ጂንካ አርባ ምንጭ እዚህ ቀለጋባችን ነው ያለው። ወይ የተገዛ ጂንካ ሙቀት ነው ወይስ ብርድ ነው እንዴ? የጂንካ ሙቀት አታውቂውም እንዴ? ሲያልብሽ ራሱ እኮ እንዲጫው ነው የሚራገፈው ከፊትሽ ላይ። ኧረ ማርያም እና ይዝነብ እንጂ ያው ነው እናቴ። አሁን እስቲ ጥቅምት ይግባ